ሰላም ቅመሞቼ እንዴት ናችሁ? እንደገና እንግዲህ የሌላ ጉዳይ ተነስቷል። በጣም ያሳዝናል። ማታ እየሰማን ነበረ። እውነት በአረብ ሀገር ላይ አንዳንዴ እንደው የማይሆን ነገር ባናረግ ጥሩ ነው። ልጅ መግደል ከባድ ነው። በነገራችን ላይ ልጅ መግደል ከዚህ በፊትም ደጋግሜ ተናግሬያለሁ። አሁን ብዙዎች የሚያዩት የእሷን ሀዘን ብቻ ነው፣ ግን የዛ የሞቱባቸው ሰዎች የ7 ዓመት ልጅ ነው የገደለችው። በጣም ከባድ ነው። በጣም አንዳንድ ልጆች ምንም የማያስቡ አሉ፣ ይማታሉ፣ ይደባደባሉ። ህጻናቶችን ብዙ የሚያደርጉ አሉ። የማዳሞቹን ንዴት ልጅ ላይ የሚያወጡ አሉ። ለማንኛውም ይሄንን ለመፍረድ አይደለም፣ ከወደ በኋላ እኔ ማንም ፈራጅ አይደለሁም። ግን አሁን ደግሞ ሌላ ያለችበት ስቃይ በጣም ከባድ ነው። እንደው አሁን እንጃ አንዳንዴ ዝም ብዬ ሳስበው እንደው ደም ይሆን? ያው እግዚአብሔር ፍርዱን ይሰጣል፣ ሰው አይደለም ፍርድ የሚሰጠው በነገራችን ላይ። እንደው የህፃኑ ደም ይሆን እንደዚህ ልጅቷን እያሰቃያት ያለው የሚል ነገር አለ። ለማንኛውም መሞት ብትሞት ይሻላታል፣ እንድትሞት ቢደረግ ጥሩ ነው። በጣም ታማለች፣ ራሷን ስታለች፣ ጥርሷ ወልቋል፣ ማህፀኗ ወጥቷል፣ ምናምን ምናምን እያሉ ነው። በምን አይነት ስቃይ ውስጥ እንዳለች ብታዩ በጣም ነው የሚገርም። በጣም ማለት ነው። ያንን ያህል ብር ተሰብስቦ ተከፍሎም ማለት ነው። ለማንኛውም ማታ ቁጭ ብለን ያደርነው እንግዲህ እነዚህ ኮሚቴ የተባሉት በጣም ነው የሚያሳዝነው። የሰው ነፍስ ምንም እንደዚህ ነው። ሁላችሁም በራሳችሁ ላይ ይሄ ነገር ቢከሰት የሚለውን ነገር ይዩት። እሺ፣ ከህፃናት ጋር የምትጠብቁ ልጆች ቁጭ ብላችሁ እዩ፣ ራሳችሁን መርመር አድርጉ። እንዴት ነው ከዚህ ልጅ ጋር ያለኝ ግንኙነት የሚለውን ነገር ማለት ነው። ለማንኛውም ቪዲዮውን ተከታተሉና ተመልሼ እመጣለሁ። የሚዘገንን ነገር ነው የተናገሩት። ማጽና ወጥ ምናምን እንደዚህ ሆና በእናትህ ሙባረክ እንደዚህ ነው እኮ በእናትህ አይተንሃል አሉኝ። አዋቢራ ገስት ላይ እርዳታ ስታስደርግ ከአዋቢራ ጋር አይተንሃል እንድትሞት ድምፁን ሁላት በእናትህ ብላ ስታለቅስ አንዷ ወላሂ ውስጥ የተረበሸ ማለት ነው። እውነቴን ነው የምላለች እንድትገደል ትገደል። 2 ሚሊዮን ነው ያለው እንዴ ካሳ የተጠየቀው? 2 ሚሊዮን ይመስለኛል። 1 ሚሊዮን መስሎኝ። 2 ሚሊዮን ኮንት ማለት ነው። ኖ አቢባ አሁን ብር ማሳሰብ ብቻ ሳይሆን ቴንኪው እናመሰግናለን፣ ሰጥተናል። እኛም ያቅማችንን ማለት ነው ያለንን ሰጥተናል። የታለች የልጅቷ ጉዳይ እንዴት ሆነ? ትሙት ነው ያሉት እዛ ያሉት። ወላሂ አልዓዚም ትገደል አሉ። ትገደል። ከዚህ ማነው ኃላፊነቱን ወስዶ ብሩን የሰበሰበው? አቡ አሚራ፣ አንዱ አቡ አሚራ ነው። ይራርጉለትና ይንገረን ያስረዳል። ልጅቷ እስካሁን ድረስ ነው ወጣ በቃ አገር ቤት ገብታ ህይወቷን እየኖረች እኮ መስሎኛል ጋይስ። በደምብ አንዷ ምን አለች መጀመሪያ? ብዙ ሳን ያወራ ነው። አንዷ አልተከፈለም አለች ስትለኝ አንቺ እዛ ውስጥ ነው ያለሽው እንዴት ታውቂያለሽ ስትል ኖ 1 ሚሊዮን ተከፍሎ 1 ሚሊዮን ተከፍሏን ነው የተባለው። ልጅቷን የተባላን ነገር ነው እንግዲህ ያቺኛዋ ማለት ነው። አሁን ደግሞ ጭራሽ እስኪ እንድትናገረኝ ማድረግ ትችላላችሁ አልኳቸው። ጎረቤታችን ያለችው ሌላ እስር ቤት አስገብቷታል። ጭራሽ ጭንቅላታ ራሱ ስቷል። ቆሻሻ ወላሂ ብሎ ደጋግሞ ብለው ነው ነገሩት። ቆሻሻ ውስጥ ነው የምተኛው፣ አትበላም። እንትን ዕቃ ራሱ መወርወር ጀምራለች እዛ ውስጥ እስር ቤት ውስጥ ዕቃ ራሱ መወርወር። እጇ የታሰረው ለዛ ነው። አዎ አሉኝ። ዕቃ ምናምን መወርወር ስትጀምር ከዛ እጇን እና እግሯን አስሮ ወደ ሌላ በረዶ ክፍል አስገብቷት በረዶ ተከፍቶባት ብርድ ልብስ ሽፍንፍን አድርጋ ማጸኗ እንትን ብሎ አይኗ ራሱ አይገለጽም። ሰው ራሱ አትመስልም። በእናትህ አልቅሳ ማለት ነው መጨረሻ ላይ እኔ ነገ ነግሬ ልክልሻለሁ። በእናትህ ሙባረክ እናት ካለክ እንድትሞት ባልና ጩህ። ኢትዮጵያውያን ካንተ ጋር ጩህና ትገደል። እኔ ሴልኝ ነኝ አለች። እሷ ካለችበት ኑሮ ወላሂ ሞት ክብር ነው። ትሞት ትገደል። እየተጫወቱባን ነው አለች። አንድ ነገር አለ። እኔ ብቻዬን የሆነ ልጅ ሶማሊያ ላይ አንድ ኢትዮጵያዊ ሶማሌ ገደለ። ሶማሌም በእንትን ነው በሸሪያ ነው የሚያስተዳድሩት አብዛኛውን። ምን አሉ? የሞት ፍርድ ተባረረበት። ከዛ በኋላ ካሳ ተባለ። ስንት ብር? የኢትዮጵያ 4 ሚሊዮን ብር። የኢትዮጵያ 4 ሚሊዮን ብር በ14 ቀን ውስጥ ካመጣችሁ ያለበለዚያ ይሞታል ተባለ። 7 ቀን ጩሄ 7 ቀን ሲቀረው 4 ሚሊዮን ብሩ ሞላ ተሰጠ። ወላሂ ዛሬ ተሰጥቶ ነገውኑ ልጆ ወደ ኢትዮጵያ ገባ። እዚህ ጋር ሲከፈልም ቆይ አንዴ ሲከፈልም ከኤምባሲ በኩል ነው የከፈልኩት። ይኸውልሽ አንድ ነገር ልናገር። እዚህ ጋር እንግዲህ ስንት ዓመት ሙሉ እየሰራን ያለ ነው እኛ ነን። አንዳንድ ጊዜ ዝም ብለን ይቅርታ ወላሂ በአንተ ላይ በእናንተ ላይ እንትን ማድረግ ወይ ደግሞ
እንቅፋት መሆን አይደለም። አንድ ነገር ኖ ይሄ ሪከርድ ከተደረገ በኋላ የሚያመጣው መዘዝ እኔ ደርሶብኝም ስለማውቀው ነው። ማስተካከል ስላለብን ነው። እድል አልሰጥም። ሌላ ሰው ተከፍሎለት ወጥቷል። ሺህ ሰው ተከፍሎለት እኮ የወጣ ሰው እናውቃለን። ይሄ ነገር የነሱ እንደሚሆን መጀመሪያ ቃል ተገብቶላቸዋል። አሁን ያብር እነሱ ጋር ግልጽ እኮ ነው እየተናገርኩ ያለሁት። 2 ሚሊዮን ሪያሉ ገብቷል። ቀሪው ብር እነሱ ጋር እንዲገባ ነው የሚፈልጉት። የማይጠይቋትም እየሄዱ ነገሮችን የማይከታተሉላትም ለዚህ ነው። ጭራሽ አሁን ሌላ ነገር ባታናግሩኝ ምን አለ ገና በጊዜ 10,000 ሪያል አንድ አረብ ጠይቀዋት ሄዶ ስማኝ፣ አንድ አረብ ሊጠይቃት ሄዶ 10,000 ሪያል ሀዲያ ሰጥቷት ኮሚቴው ከተወካዩ ለእናቴ ስጥልኝ ብለው እሱም ብር በልቷታል። ይላል ተመልከቱ። እስላምና ክርስቲያን የሆኑትን የሀገሬን ሰዎች ድንኳን ጥለው ሰደቃ ያርጉልኝ፣ ይህንን 10,000 ሪያል ለእናቴ ስጥልኝ ብለው በልቶታል። በተናገሩ ቁጥር ልጃቸው እንደማትፈታ ያስፈራሯታል። የመጠቀምሽልን ነገር መዘዛለሁ እኮ 2 ሚሊዮን ሪያሉ ከገባ ቀሪው የተደረገው ድርጊት አደገኛ ወንጀል ስለነበረ ተብሎ እያንዳንዱን ነገር ቅጣቷን ከጨረሰች በኋላ ደግሞ የሚደረግ ነገር አለ። የሀገሪቷ ሕግ የሚያዘውን ነገር ኦልሬዲ የተፈረደባት ይሄ ነው የተባለ ቀን የለም። ግን 13 ዓመት ሆኗታል። ቶሎ ትፈታለች ተብሎ 13 ዓመት ሆኗታል። ምንድነው እሱ እዛ ያሉት ነገሮች የሚከታተሉት ይሄንን ነገር እኛ ከአቅማችን በላይ ስለሆነ እየጠየቀን እያንዳንዱን ነገር እየተከታተልን ስለነበረ ምን ሆነ አሁን ላይ ይህን ጉዳይ እዛ ያሉት በቃ ኮሚቴ ምናምን የሚባል ሳይሆን እንደ ሀገር መንግስት ሊይዘው ይገባል ብለን እንትናለን ማለት ነው። በቃ ይህንን ነገር ኤምባሲው እያንዳንዱን ነገር ተከታትሎ መስራት አለበት በሚለው ኤምባሲው እጁን አስገብቶ፣ ምክንያቱም ብሩ ትራንስፈር የተደረገው በዛ በትክሬት በተደረገው አካውንት ነው፣ በዛ በሳውዲው ማለት ነው። መንግስት ለመንግስት ነው ብሩን ያስተላለፈው። ያንን ሁሉ ብር በግለሰብ እንዲተላለፍ አልተፈለገም። ምክንያቱም ብዙ ብር ነው። እኔ አንስቼ ልልክ ወይ ሰንበዲ ሊልክ አይችልም። የኢትዮጵያ ንግድ ባንክ ዋናዎቹም ጭምር ተባብረው ያንን ነገር ተደረገ። ቤተሰቦቹ ፈርመው ብሩን አውጥተው ላኩ። ኮንቨርት ተደርጎ ገባ። ሰዎቹ ወሰዱ። አሁን የሞት ፍርዱ ተነስቶላታል። እያንዳንዱን ግን እዛ ያለውን ነገር ዋናው ነው የሚጽፈው። የሀገሪቷ ዋናው ኢላም ነው የሚባለው አሊም ነው የሚባለው ዋናዎቹ እነዚህ ሮያል ፋሚሊዎቹ ይቅርታ ይደረግላት ለሚለው ነገር ደብዳቤ ጽፎ የሚልኩት እነሱ ናቸው። ይህንን ነገር ለማድረግ ደግሞ ማንም መጠየቅ አይችልም። መጠየቅ የሚችለው ውሳኔ ሲወሰን ለልጁ ሜሴጅ ነው የሚደርሰው። ውክልና ላለው ጠብቅ ነው የሚባለው። እንደዚህ አሁን በየቀኑ እየተመላለሰ ኦልሞስት ይሄ ልጅ ወደ 1 ዓመት ሆኖታል። ብሩ ከተሰብስቦ ከገባ ራሱ 1 ዓመት አልፎታል፣ ሞልቶ ከገባ ማለት ነው። አሁን ባለው ስርዓት አዲስ እንትን ሲመጣ ያንን ጉዳይ ሲይዝ እዛ ያለ የውጭ ጉዳይ ሚኒስተር ራሱ ማለት ነው እንግዲህ ይቀያየራሉ መሰለኝ እንትኖች የኢትዮጵያ ውክልና ያላቸው እና እዛ ያለው ቲምም እየተባበረ እየሰሩ ነው። አፕዴት እያደረጉ ስቲል የዛሬ 15-20 ቀን ምንድነው አዲስ ነገር አለ ወይ ሲባል ከ3 ወር በኋላ የዛሬ ወር ነው እንጂ ከ3 ወር በኋላ ትወጣለች የሚል ነገር ተስፋ ተሰጥቷቸዋል ተብሎ ነገሩን ማለት ነው። የኤምባሲው እዛ የሳውዲ ኤምባሲ መግለጫ አውጥቷል። በነገራችን ላይ በሌላ ጉዳይ ላይ እንዲህ ነው ብሎ መግለጫ አውጥቷል። ስለዚህ አሁን ምንድነው እሱ ልልሽ የምፈልገው ሀቡ ይህንን ነገር መስመር ለማስያዝ ቤስት ወይ ይሄ ጉዳይ ወደ አንቺ ጋር ከመጣ በመጀመሪያ እዛ ያሉ ኤምባሲ ተወካዮች እንደዚሁም ግሩፕ ውስጥ ያሉ 21 አባቶች ምናምን ተሰብስበው ክሬት አድርገው ጉዳዩን የሚከታተሉት ይህንን ጉዳይ የያዘው ሰው ቤተሰቦቿና ከቲም ሌላ ደግሞ የተወሰነ 1 ሰው 2 ሰው ምንም እየመጣን ምናወራበትን አውድ ከተፈጠረ ያለበት ሁኔታ ምንድነው የሚለውን ለህዝብ ማሳወቅ ያለበት ኤምባሲው ነው። ገባሽ? ሙሉ ለሙሉ ኃላፊነቱን እሱ ስለወሰደ ማለት ነው። ለኛ ተውሉን ስላለ ማለት ነው። ብሩ ግን ተከፍሎ የሞት እንትኑ ተነስቶላታል። እኛም የማስተባበር ስራ ነው የሰራ ነው። ቤተሰቡ ጋር ነው ያለው ብሩ። ይሄንን ይመስላል። ሌላ ጥያቄ ካለሽ መልስልሻለሁ።
በጣም ጥሩ ተስፍሽ ስላብራራህልን በጣም እናመሰግናለን። ግን አሁን እቺ ልጅ ለምሳሌ እዚህ እስር ቤት ውስጥ አሁን ማህፀኗ ወጥቶ ምናምን እያለች ነው ልጅ ላይ የተናገረችው። እዛው እስር ቤት ውስጥ ያለች ያየቻት ልጅ ደውላ ከእስር ቤት ግን ከእስር ቤት መደወሏ እንዳይታወቅባት አስጠንቅቃናለች። ቮይሷንም እዚህ ጋር ሙባረክ ከፍቶ አሁን አሰምቶን ነበረ እና እቺ ልጅ ብትሞትስ አሁን የተከፈለው 2 ሚሊዮን የሳውዲ ሪያል ቀለጠ ማለት ነው። ሳትወጣ ብትሞትስ? እስካሁን ድረስ እንግዲህ በብሩ ሲሰበሰብ በአንድ ወር ውስጥ ብሩ ከሞላ ትፈታለች ተብሎ ነበረ ራይት? ታዲያ እስካሁን ድረስ ሳትፈታ አመታት ተቆጠሩ። 2023 ላይ አይደል የተሰበሰበላት? የኛም ጥያቄ እሱ ነው። እውነት ለመናገር አሁን ከህግ በላይ መሆን አንችልም። እኔ ብጮህ ያው የሳውዲ ህግ ነው ከተባለና እዛ ያሉ ነገሮች በዚህ መልኩ ነው ካሉኝ እኔ ምንም ላፈጥር አልችልም። አሁን አንቺን ብትሆኚ መጠየቅ ያለብሽ ስትጠይቂ እኮ እዛ ጋር ያንን ጉዳይ የሚከታተልና ያንን መንግስት ነው አይደለ ኢሜል እያደረግን ነው እየሄድን ነው እያሉ እየጠየቁ ያሉ የተወከሉትም ቤተሰብም እዛ ያለውም ሰው ደግሞ ኮሚቴውም ያንን የኢትዮጵያ ዋና ቆንጽላ ኃላፊዎቹም ይህንን ጉዳይ እየተከታተልን ነው እያሉ በየሳምንቱ ይሰበሰባሉ። በነገሮች ላይ ከአቅማችን በላይ ሆነ የሚል ነገር እንትን አላሉም። ታገሱን በዚህ ጊዜ ውስጥ ብለው ነው እንግዲህ እንዳልኩሽ እኛም ባለፈው ወተን ጫና አድርገን ምንድነው ምን እስክትሆን ድረስ ነው ብለን በጣም ላይቭ ላይ ገብተን ብዙ ሺህ ሰው ባለበት ስናወራ ይሄው ብለው መግለጫ ማውጥተው ወረቀት ፕሮሰስ እየሄዱበት ያሉትን ነገር ግን ከአቅማችን በላይ እንደዚህ ይሁን ካልተባለ ምንም ልናደርግ አንችልም። አሁንም እች ልጅ እንድትወጣ ቤስት ወይ የሚሆነው ሁላችንም ትኩረት ተሰጥቶት እንደ ሀገር ይጠይቅ ተብሎ ንቅናቄ ማድረግ አለብን ነው። አሁን አንቺ እንደውም ቤስት ወይ የሚሆንልሽ ይህንን ነገር ሊያስጨርሱ የሚችሉትን አንደኛ እዛ ጋር ዋናው የመንግስት አካላትን ቤተሰቡን እንዳልኩሽ እነኚህን ሰዎች አጠናክረሽ ለማስፈታት ከሆነ የምንጠራው አጠናክረን አሁንም ያኔ ገንዘቡን ለማሰባሰብ ሞቢላይዝ እንዳደረግ ነው። አሁንም ሞቢላይዝ አድርጎ እቺ ምን እስክትሆን ነው የምንጠበቀው ተብሎ ጫና እንዲደረግ ከተደረገ ብቻ ነው። ከዛ ውጪ ሜሴጅ ነው የሚደርሳችሁ እናንተ ከማን በላይ ናችሁ ተብሎ ነው እየተመለሰ ያለው። ልጁ ሄዶ ሲጠይቅ ታዲያ እንደዛ ከሆነ ብሩ ወዲያው የማይፈጽሙ ከሆነ ጉዳይ ብሩን መቀበል አልነበረባቸውማ። ብሩ ለቤተሰብ አንድ ነገር ልበል ሀቢባ፣ ነገር ሊጨምር ይቅርታ። እንዴት ነሽ ሀቢባ? ቴስ እንዴት ናችሁ ሁላችሁ? ሀቢባ መሐመድ እባላለሁ ከቲም ሌላ ውስጥ አንዱ ነኝ። ይሄ ነገር መቆም የለበትም። ከተጀመረ እስከ መጨረሻው ድረስ በየቀኑ በምን ሁኔታ ላይ ነች፣ ከኮሚቴዎቹ በምን ሁኔታ ላይ እንዳለች ምን እንደሆነች ሂዳችሁ ዘይሩ፣ ድምጿን አሰሙም ብለን እግራቸው ላይ መውደቅ ብቻ ነው የቀረን። በቅርቡ ስለሌሉ እኛ ጎን ስለሌሉ በየጊዜው ኮሚቴው ነገሩን የሚያዘገይበት ምክንያት ምን እንደሆነ አልገባኝም። እንደውም ሞተች አለመባሉ የአላህ ችሮታ ነው። ሞተች አለመባሉ የአላህ ችሮታ ነው። ያለችበት ሁኔታ እንደሞት ድምጽ ነው የሚቆረው። በቃ ለውበት አንዴ ወንድማችን ይቅርታ አድርግልኝ። አንድ ነገር ለሀቢባ ላስ ነገ መስማት እኔ ለሀቢባ ሪከርድ አድርጌ ልክላታለሁ። ለምን ድምጿን ደግሞ ይሄ ነገር ተንኮል ገብቶበታል ይመስለኛል። ጭራሽ ደግሞ ድምጿን ይዞ ልጅቷን ተጠቅሟት ደግሞ እንዳስገድሏት እቺ ማለት ነው የነገረችኝ ማለት ነው። ድምጹን በሁሉ አልተጠቀሰም እኮ አዎ፣ ድምጿን ራሱ ልክልሻለሁ በውስጥ ማለት ነው። ሌላም ሀቢባ ማለት ነው ነገ ሪከርድ አድርጌ በደንብ አንዷ ምን አለች መጀመሪያ ብዙ ሳናወራ ነው አንዷ አሁን ምንድነው እሱ የተፈጠረው ሲባል